ሜካፕ ተቀብተን ግን አልተቀባውም ሉክ ዛሬ ያሳያችኋለሁ። የትም እንዳትሄዱ። ሰላም ለሁላችሁ ዲስማርት ቢቲ ዩቲዩብ ቻናል። ዛሬ ዴይ ቱ ዴይ ሜካፕ እንዴት እንደሚሰራ በአጭር ሰዓት በአጭር ደቂቃ እንዴት ቆንጆ ሆነን መውጣት እንደምንችል አሳያችኋለሁ ማለት ነው። ባለፈው ቪዲዮ ላይ ስኪን ፕሪፕ በደንብ አሳይቻችኋለሁ። ስለዚህ ስኪን ፕሪፕ አድርጌ ጨርሻለሁ። ዛሬ ቀጥታ የምንሄደው ፋውንዴሽንን አፕላይ ወደ ማድረግ ነው። ስለዚህ ዛሬ ዴይ ቱ ዴይ ሜካፕ ለማንኛውም ነገር መጠቀም የምንችለው ዘንጠን ቆንጆ ሆነን መውጣት ስንፈልግ ኢዚ የሆነ ሉክ እንዲኖረን ሜካፕ ተቀብተን ግን አልተቀባውም ሉክ እንዲኖረን እንዴት እንደምንችል አሳያችኋለሁ። መጀመሪያ የምጀምረው አይብሮዬን ከማበጠር ነው። ስለዚህ ናቹራል ሉክ እንዲኖረው አይብሮዬን ቆንጆ አድርጌ በአይብሮ ሶፕ አበጥራለሁ ማለት ነው። በምትፈልጉት እናንተ በአይብሮ ግሎም በምንም ማበጠር ትችላላችሁ። እኔ አይብሮ ሶፕ ስላለኝ በሱ አበጥራለሁ ማለት ነው። በጣም ናቹራል ሉክ እንዲኖረን ይረዳናል። በመቀጠል በዚህ ኩል ዝም ብዬ ፊል አድርገዋለሁ። አይብሮዬን ፊል አድርጌ ጨርሻለሁ ማለት ነው። ቀጥታ የሚሄደው ወደ ፋውንዴሽን ነው። ከዛ በፊት ግን እንደምታዩ እዚህ ጋር በጣም ኦይል አለው። ቆዳዬ እንደነገርኳችሁ በጣም ኦይል ስኪን ስለሆነ አንድ ቲፕ በዚህ አጋጣሚ ላሳይ። ኦይል ኮንትሮል እንዲያደርግልኝ እና በጣም ኤክሰስ የሆነ ኦይል ስላለኝ ሜካፔ ሎንግ ላስቲንግ እንዲኖረው እና የምወጣበት ቦታ ረዥም ሰዓት የምቆየ ከሆነ ምን አደርጋለሁ? ሲቲንግ ፓውደሬ ኦይል ያለበት ቦታ መጀመሪያ ፋውንዴሽን አፕላይ ከማድረጌ በፊት እንደዚህ አድርጌ አስቀምጠዋለሁ። ከዛ ነው ፋውንዴሽን አፕላይ የማደርገው። ይሄ የኔ የሜካፕ ቲፕ ነው። እናንተም ከጠቀማችሁ ይሄ ቲዞን የሚባለው ላይ እኔ በጣም ነው ኦይል የሚበዛብኝ። ከጨረስኩኝ በኋላ ምን አደርጋለሁ? ሲቲንግ ስፕሬይ አደርጋለሁ። ከዛ እንደዚህ አድርጌ ከጨረስኩኝ በኋላ ፋውንዴሽኔን አፕላይ አደርጋለሁ። እኔ ዴይ ቱ ዴይ ሜካፕ ስሰራ ቅንድቤ በጣም ድራማቲክ እንዲሆን ስለማልፈልግ ፋውንዴሽኔን ከጨረስኩኝ በኋላ በራሱ ነው ማስተካከለው ቅርጽ። ከዛ ፋውንዴሽኔን በጣም በስሱ ብሌንድ እናደርጋለን። በጣም በስኪን ቴክስቸራችንን ቆንጆ ለማድረግ ብቻ ስሙዝ እንዲመስል ብቻ በስሱ ቆዳችን ፋይን ከሆነና ምንም ነገር የማያስፈልገው ከሆነ በጣም ስስ አድርገን አፕላይ ማድረግ እንችላለን። ባለፈው ቪዲዮ ላይ የረሳሁት ነገር ስኪን ፕሪፕ ስናደርግ ሁሌ እኔ መጀመሪያ አድርጌ ስለነበረ አላሳያችሁም። አም ሶሪ። በጣም የረሳሁት ነገር ምንድን ነው? ከንፈራችንን ሞይስቸር ማድረግ እንዳትረሱ። በደንብ ወደ ቆዳ እንዲገባ ብረሽ ጠቀማለሁ። እዛ በዚህ በፋውንዴሽኔ ከላይ ዝም ብዬ ቅርጽ አስይዘዋለሁ። ከላይ ስፔሻሊ እኔ በጣም ድራማቲክ ሲሆን አልወድም እንዳልኳችሁ፣ ላይኑ ብቻ ሳይቀባ እንዳይቀር። ፋውንዴሽኔን በደንብ ብሌንድ ካደረግኩኝ በኋላ ኮንትሮል አድርጋለሁ። ከዛ ከታች አይሰርክሌ ላይ ዳርክ ስለሆነ ትንሽ ኮንሲለር ትንሽ ብራይት እንዲሆን ብቻ ስለምፈልግ በጣም ጎልቶ እንዲታይ ስለማልፈልግ ክሬም ብለሽ አልጠቀምም። መጨረሻ ላይ ፓውደር ብለሽ ነው የምጠቀመው። ሊኪድ ፕሮዳክቴን እንደዚህ ከጨረስኩኝ በኋላ ሲቲንግ ፓውደሬን ካደረኩኝ በኋላ ኤክሰስ ፓውደሩን እንደዚህ እንቀንስና መጀመሪያ ከዚህ እንጨምራለን። በጣም ስሙዝ ያደርግልናል። ለፎቶ ራሱ ከቅድሙ ሉኩ ራሱ ተቀየረ አይደለ? ባንዴ ነው ሲቲንግ ፓውደር ባንዴ ነው ቀየር የሚያደርገው። ሲቲንግ ፓውደር እዚህ ከታች ፕሬስ ፓውደር በብሩሽ አድርጌ ኮንትሮል ያደረኩበት ቦታ ላይ ከሼዴ አንድ ዝቅ የሚል
እንደዚህ አደርጋለሁ ማለት ነው። አይሻዶይንግ ነው የምሰራው። በጣም ላይት አድርጌ ነው የምሰራው። እሱ እንደነገርኳችሁ በጣም ዴይ ቱ ዴይ ሜካፕ ስለሆነ የምሰራው ኤልኢዲ ባዶ እንዳይሆን ብቻ ነው። ኤልኢዲ ፒች ከለር መርጥና ኢነር ኮርነር ላይ ደግሞ ነጣ ያለ ባዶ እንዲመስል መጀመሪያ ብራውን ከላይ በሰራውበት አፍንጫዬን ኮንትሮል አደርጋለሁ። በጣም ነው የማወደው እኔ እንደዚህ አፍንጫ ላይ ኮንትሮል ሲደረግ ምንም ያለው አይመስልም አይደለ? ከዛ ከታች ብራውን ኩል ተጠቅሜ አይኔ ከታቹ ብቻ ትንሽ አይላሽ ስለማላደርግ አይኔ ከፈት እንዲል እንደዚህ ካደረግን በኋላ አነስ ባለች ብረሽ ከታች ያለውን ፓርት ቀባዋለሁ ማለት ነው። በጣም ያው ውብ የሚያደርገን ነገር ምንድነው ካላችሁ ብለሽ ላይነሪን በጣም በስሱ ነው ይቀረኛል መሰላችሁ። ማስካራ አይላሽ ማድረግ ስለማትፈልግ ማስካራዬን በደንብ እቀባለሁ። የመጨረሻ ምን ቀረኝ? ሊፕስቲክ ነው የቀረኝ። ሊፕስቲኬን ቀደም የቀባሁትን ቫዝሊን አጠፋና ከንፈሬን እንቀባለን ማለት ነው። መሀሉን ትንሽ ፒንክ እናደርገዋለን ከብለሻችን ጋር እንዲሄድ ሉክ እንዴት እንደሚያምር። ከዛ ምን ቀረኝ ግላው ፀጉሬን አስተካክዬ ልምጣ ይሻላል። ሜካፕ ይሄንን ይመስላል። ፀጉሬን አልተሰራውም ለእናንተ ለማሳየት ያህል ነው የከፈትኩት። ስለዚህ ዴይ ቱ ዴይ ሜካፕ እንደዚህ በቀላል መንገድ በትንሽ እቃ መሰራት ትችላላችሁ ማለት ነው። ምንም የተቀባው አይመስልም፣ ግን እስቲል በጣም ፕሪቲ የስ። ስለዚህ በቀጣይ ቢጊነሮች እንድሰራላችሁ የምትፈልጉት ሜካፕ ቲፕም ሆነ ሜካፕ ሉክም ኮመንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት። በቀጣይ ቪዲዮ እስክንገናኝ ባይ።